ሰላም ሰላም ቤተሰብ እንዴት አላችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። እንግዲህ የሶፊና የአንዋር ጉዳይ በጣም ከቁጥጥር ውጭ እየወጣ ስለሆነ እንግዲህ እኔም ቪዲዮ ለመስራት ተገድጃለሁኝ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ታስፍራላችሁ ማለት ነው። እንግዲህ እኔ ሳስበው ወደ ፍቅር ሁኔታ እያደገባቸው ይመስለኛል። ከጓደኝነት ነው የሚሉት፣ ግን ከጓደኝነት በዘለለ ወደ ፍቅር ሁኔታው እንዳይቀየር በጣም ስጋት አለኝ። እናንተ ሀሳባችሁን በኮሜንት አስቀምጡ። እኔ ደግሞ እንደዚሁ ሀሳቤን ፊት ለፊት ለእናንተ እናገራለሁ ማለት ነው። ቀጥታ እስቲ ወደ ቪዲዮ ነው የጠራሁበትን ምክንያት ልንገርሽና እሺ፣ ወደ ቤትሽ። ለምን ነው የጠራሁሽ? በመጀመሪያ እንኳን መጣሽ። እሺ፣ እንኳን ቆየህ። እንኳን ደህና ቆየ። እንኳን ደህና ቆየህ። እንኳን አብሮ ደህና ቆየ። እሺ። እና ዛሬ የፈለኩሽና የጠራሁሽ ወይ ቤተሰብ አበድኩኝ። ዛሬ የፈለኩሽና የጠራሁሽ የሆነ ጥያቄ ልጠይቅሽ። ማን? ዝግጁ ነሽ ለዛ ጥያቄ? ጥያቄ ቀላል ጥያቄ ከሆነ ችግር የለም። ቀላልም ከባድም ይሁን አያገባሽም። ዝም ብለሽ ትመልሻለሽ። ካላወቅሽ ትሄጃለሽ ወደ ቤትሽ። ያስማማኝ። ተስማሚያለሽ? ግን አይ ነው ወደ ቤት ትሄጃለሽ። ውሸት ነው ትመልሻታለሽ። ምንም መልስ ካልቻልክስ መጠይቅሽን ጥያቄ ትመልሽኛለሽ። እሺ። ሶፊያ እንዴት ነሽ? ግን ደህና ነሽ? ናፍቀሽኝ እኮ እኔ ራሱ በጣም ናፍቀሽኝ እኮ ነው። እኔ ራሱ ብታዝገኝ ናፈቀኝ ይመጣል አይደለ? ይመር እና ከዚህ በኋላ በቃ ቆም ነገር አለው ልጅ ሶፊያ ላሽ ያለችው ይመስላል። እሱ ግን በጣም ሊገልጸው የሚፈልገው ትልቅ ነገር እንዳለ ውስጡ ላይ ይለያል። በጣም ፈራ ተባ እያደረገው ነው እንግዲህ ለመንገድ እየተዘጋጀ ያለው። እሷ ደግሞ እንግዲህ ጨዋታ ምናምን እያደረገች ሀሳቡን ለመበታትን እየሞከረች ነው። እስቲ ይነግራታል ዛሬ ወስኖ ወይስ አይነግራት የሚለውን ሙሉውን ቪዲዮ እናየዋለን። ሊሆን ነው በቃ አላዝግም። አዎ መሆን አለበት። አንዳንዴ ማዘጉን ቀነስ ማድረግ አለበት። ቀነስ ማድረግ አለብኝ። አንዋር ከዚህ በኋላ ማዘጉን ቀነስ ማድረግ አለበት። እንዳታዘጋት ሶፊያ። እሺ እሺ። ወደ ጥያቄያችን ስንመለስ ሶፊያ፣ እሺ ሶፊያ፣ ለኔ ያለሽን ቦታ ማወቅ ፈልጋለሁ። ጥያቄው ይሄ ነው? አዎ። የምር? አዎ። ትልቅ ጥያቄ የታወቀ ነው እኮ ላንተ ያለኝ ቦታ። እንዴት ማለት? በቃ እወድሃለሁ። እንዴ በቃ? አዎ። ላንተ እንዴ በቀላሉ አልመሰለኝም ነበር። በቃ እወድሃለሁ። አይ በቃ ነው ልጅም እንደዛ ከሆነ እኔ እኮ ምን ትምትይ መስሎኝ እኮ አልወድህም ምናምን ትይ መስሎኝ እኮ ነው። እሺ ወደ ጋር እውነቱን ነው። እውነቱን ልንገርህ፣ አልወድህም አለሽ ይጂ በቃ አይ ወጣ ካሜራ ማን ይጂ አንተ ማለት ሄድ አልፈልግም እንዴ አልወድም አልሽኝ እኮ ታዲያ። አይ በጣም ነው የምወድ። እሺ እውነቱን ለመናገር በጣም መውደድ ብቻ አይደለም። ምን ያህል ምትወጂ? በጣም 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 ወይኔ እንደ ህፃን ልጅ ጀምሪ ነው ሰማይ ያክል ምናምን ብለሽ እዚህ በጣም አሞት በቃ እውነቱን ለመናገር ሶፊያ አሁን ባንዲ እሺ ትይኛለሽ ወይም እወድሃለሁ ሰማይ ያክል ምናምን ትይኛለሽ ብዬ አላሰብኩም። እና ባንዲ እሺ ስትይ እንደነገርኩኝ ማለት ባንዲ እወድሃለሁ ስትይ ነው እንዴ? ያው በጣም ነው የምወድ። ትወጂኛለሽ ወይ ብሎ ሲጠይቃት ያው እንደሰማችሁት የሰማይን ያክል እወድሃለሁ ኦር ደግሞ ስፋቱን እየገለጸች ያው እንግዲህ ሁኔታውን ለመደባበቅ እየሞከረች ነው። ነገር ግን አሁን ላይ ሰዓቱ ይመስለኛል ፍቅሩን የሚገልጽበት በደንብ አድርጎ አስረግጦ መንገር አለበት ብዬ አስባለሁ። ካሳለፉት ነገር አንፃር ብዙ ሁኔታ ላይ ብዙ ደስታዎችን ብዙ መከፋቶችን አብረው አሳልፈዋል። ለዛ ደግሞ አብረው ቢሆኑና እንደነሩታ ደግሞ በሰርግ የምናያቸው ቢሆን ደስ ይለኛል። አብረው የሚኖሩ አብረው በደስታ የሚኖሩ ነው እኔ የምመኘው። በዛ ሁኔታ እንድናያቸው ግን እሷ ይሄን የልጅ ጨዋታዋን መተው አለባት ብዬ አስባለሁ። እናንተ ደግሞ ሀሳባችሁን ኮሜንት ላይ ያስቀምጡ። አሁን ሶፊ ዋናው ማወቅ የፈለኩት ነገር ላንቺ ማን ነው አንቺ ለኔ ያለሽ ቦታ ማወቅ ብቻ ሳይሆን መነግርሽ ነገር አለ። እሺ መጀመሪያ ማወቅ የፈለኩት ያው የሆነ ነገር ልነግርሽ ነበር የመጣሁት። አዳምጪኛ። እሺ ያደምጥ ተሽከረከርብኛለሽ እንዴ? መጀመሪያ ማወቅ የፈለኩት ማን ማለት እንደዚህ አይነት ነገር ብዬ ጠየቁሽ ለኔ ምን አይነት ቦታ ነው ያለሽ ብዬ ጠየቁሽ የሆነ ሚስጥር ነገር ስለፈለኩ ነበር። ግን ደግሞ ከበደኛ ማለት እወድሃለሁ ስትይኝ ከበደ ማለት ሶፊ እና አንቺ ጓደኛሞች ነን። ምንም አንደባበቅማ እኮ ምንም እንደማንደባበቀው ሁሉ የሆነ ማማክሽ ጉዳይ አለ። ያው በፋሚሊ ፊት ማለት ከእነሱ የምንደብቀው ነገር ሳይል
ቤተሰብ እሺ ንገረኝ። እኔ እኮ ልፈነዳ ነው። ምን ነው ማለት እኔን ማለት በሌላ ይሁን በምናምን አላውቅም፣ ብቻ የምታወራኝ ልጅ አለሽ። ያው ከአንቺ መዋሸት ስለማልፈልግ ነው። ምክንያቱም በኋላ ነገሮች ከራው እንዳትቆጪና ሌላ ነገር ለምን ደበቀኝ እንዳይመጣብኝ አሁን የምነግርሽ ማለት ነው። እኔን የምታወራኝ ልጅ አለች እና ነገሩን ወዴትም አልተቀየረም ማለት ብቻ በጣም እናወራለን ምናምን በጣም ማውራት ባንተም ባንልም ብቻ ግን በጣም ተግባብተናል ምናምን በጣም ነው ደስ ይላል። ቁም ነገር እያወራሁሽ ነው፣ አዳምጪኝ። ዝናቡ እና ዝናቡ ከቁም ነገር ጋር ምን አገናኘው? እሺ እንደዚህ የሆነ የሚጫወት እሺ ሲሚ ሶፊያ እሺ ሲሚ ሶፊ እንግዲህ አለባበሷን እንደተመለከታችሁት ብዙ አላስደስተኝም። እስከዛሬ አለባበሷም እኩል ነበረ ማለት ከዲን ጋርም የማይጋጭ አሪፍ አለባበስ ነበር የለበሰች እስከዛሬ ምን ለብሰ የነበረው። ዛሬ ግን ለብሳ ያዩሃን ነገር አልተደሰትኩም እኔ። እናንተ እንግዲህ አለባበሷ አሪፍ ነው፣ ግን ደግሞ ከሸሪዓ ትንሽ እንዳይጋጭባት መጠንቀቅ አለባት ብላችሁ ታስባላችሁ ወይ? እሱም በኮሜንት ጻፉ። ግን ይሄ አለባበስ ቢስተካከል መልካም ነው ብዬ አስባለሁ። እያወራሁሽ እኮ ነው። እሺ የሰማውን እና ጓደኛ አለችኝ እያልኩሽ እኮ ነው። ማለት ጓደኛ እኔን የምታወራኝ ማለት ፍቅረኛ ለማለት ይከብዳል፣ ግን የምታወራኝ ግን እኔም ፕራንክ ታደርገኝ ነበር ሀሳቤ ነበር። አዎ አልተሳካልም። አሁንማ ነገርኩሽ እኮ እንኳን ደግሞ ልታካለት እና ደስ የሚል ሰዓት የሚያሳልፍ። እኔ ግን ይቅርታ ቤተሰብ አማርኛ አስተውሎኛላችሁ። እኔ ትንሽ እየጠፋብኝ ወላ ተፈሉ። በቃ ሂጂ አረብ ሀገር እሄዳለሁ። ያ ሀቢብቲ ቀልቢ የሀቢብቲ በል የሀቢብቲ የቀልቢ የቀልቢ የዑምሪ اشتتلك طيب اسمعني ምን ማለት ነው? እስማኒ አዳምጠኝ። ንገሪኛ። መጥፎ ነገር ቢሆንስ? አይደለም ነው መጥፎ ነገር ቢሆን መጥፎ ነገር ካልኩኝ ቤተሰቦቻችን ይጥፉልሃል። ያውቃሉ ከነሱ። እሺ ንገሪ። ያ ዑምሪ የበናት حبكم كثير ወንድ ልጅ ቆረጠ ብለህ እንግዲህ አንድ ቀን ውሳኔህን ከውስጥ ያለውን ስሜት ለሶፊ ትገልጻለህ ብዬ ተስፋ አደርጋለሁ። ለመስላችሁ ውድ ተመልካቾች ይህ ሰውዬ ያለው ስሜት ከዚህ ቀደም ያሉትን ቪዲዮዎች በደንብ ተመልክታችሁ ከሆነ የሆነ ስሜት እንዳለው ለሷ በጣም ግልጽ ነው፣ ያስታውቅበታል። እና ያን ስሜት ከመደበቅ ይልቅ በቃ እውነቱን ተናግሮ ከመሸበት ማድረግ አይደለም እንደሚሻለው። እንደዛ ቢያደርግ መልካም ነው እላለሁኝ። ኔክስት ቪዲዮ ላይ እንግዲህ እንደሚነግራት ተስፋ አደርጋለሁ። ቻናላችንን ሰብስክራይብ እያደረጋችሁ